መቼም ሁላችንም የዚህን ሰውዬ ቪዲዮ በቀን በቃ የሆነ ቪዲዮ ላይ አንድ ቪዲዮ ላይ ሳናየው አንልም። ካላወቃችሁት ይሄ ሰውዬ ማለት የሚሙ ንጉስ ይሄ ሰው ነው። ኢትዮጵያ ውስጥ ራሱ በብዙ ሚሞች መጨረሻ ላይ ወይ ደግሞ መሃል ላይ ማይጠፋ ሰው ነው። ማን ይመስላችኋል? እስቲ ማን ነው ብላችሁ አስባችሁ አታውቁም? ናጃንጉድ ዳዳ ይባላል። ህንዳዊ ነውና በካርታካ በህንድ ውስጥ በምትገኝ አንድ ከተማ የሚኖር ህንዳዊ ዜጋ ነው ማለት ነው። ታዲያ በዛ በህንድ ውስጥ በ2023 እና 24 ነበረ ኢንስታግራም ላይ መውጣትና መፈመስ የጀመረው። እንዴት እንደሆነ ልንገራችሁ። ናጃንጉድ እጅግ በጣም በቃ ምን ልበላችሁ የሚስቀው ሳቅ ከልቡ ነው ማለት ነው። በቃ እሱ ስቆ ሌሎችን ሁላ የማሳቅ አቅም አለውና በኢንስታግራምና በተለያዩ በፌስቡክ ላይ ምናምን እሱ እንደሚም ይጀምራል ማለት ነው። የደሞዝ ቀን ስትቀበል እያለ ይስቃል፣ ጓደኛ ሲወድቅ ምናምን እያለ ብቻ እየሳቀ ቪዲዮዎችን መልቀቅ ይጀምራል። ታዲያ በአስገራሚ ሁኔታ እጅግ በጣም ተወዳጅነትን ያተርፋል ማለት ነው። እሱ ብቻ ሲሆን የሚራመዳቸው አረማመዶች፣ የሚያወጣቸው ድምጾች ከሱ ባለፈ የህንድ ፊልም ለሁለት ይከፈላል፣ ሰሜንና ደቡብ ተብሎ ማለት የደቡቡ ማስ ሂሮ በመባል ይጣራልና በጣም ጥብጥ የሚበዛባቸው ቪዲዮዎች ላይ የሱ ድምጽ ይኖራል ማለት ነው። እነሱ ፊልሞች ላይ ኬጂኤፍ የሚባለው ታዋቂው ፊልም ላይ ሁላ የሱ ድምጽ አለ። ታዲያ ናጃንጉድ ከዚህ ከሚሙ ባለፈ ባለው ስብዕና እጅግ በጣም ተወዳጅ ነው ማለት ነው። እጅግ በጣም ትሁት እንደሆነ ነው የሚነገረው። ሀብቱም እንግዲህ እጅግ በጣም ሀብታም የሆነ ሰው ነው። ሌላውን ትታችሁ በሚሞቹ ላይ የሚያደርጋቸው አንገቱ ላይ ጣቱ ላይ የምትመለከቱት ወርቃማ ነገሮች በሙሉ ትክክለኛ ወርቅ ናቸው ማለት ነው። ምንም አይነት አርቲፊሻል ነገር አይመቹም። የሚለብሱም በቃ ጽድት ያሉ ሱፎች ናቸውና በሚም ቪዲዮዎቹም ላይ እጅግ በጣም ከልቡ እየሳቀ ቪዲዮዎችን እየሰራ ይለቃል ማለት ነው። በዚህ ሰዓት በኢንስታግራም ላይ ከ1.3 ሚሊዮን በላይ ፎሎወሮችን ማፍራት ችሏል ማለት ነው። እሱ ብቻ ሲሆን ለማስታወቂያ እጅግ በጣም ከፍተኛ ክፍያ የሚከፈለው የሚሙን ንጉስ የሚባለው ናጃንጉድ ዳዳ ነው። ታዲያ ስለዚህ ሰው እናንተ ምን ሀሳብ አስተያየት አላችሁ? መልሳችሁን ኮመንት ላይ ያሳውቁኝ። ይመቻችሁ። መልካም ቀን።